ሰላም ጤና ይስጥልን ይህ ኤፌሶን ሚዲያ ነው። የዛሬውን ጥንቅር ኤፌሶን መራርጦ ይዞ ቀርቧል። በጥንቅሩም የአፍሪካ ህብረት ባለስልጣን ዓለም አቀፉ ማህበረሰብ ድጋፍ አድርጓል እየተባለ ነው። እናየዋለን። እስከ መጨረሻው ድረስ አብራችሁን ቆዩ። የሶማሊያው ሰላም ለማስጠበቅ 196 ሚሊዮን ዶላር እንደሚያስፈልግ የአፍሪካ ህብረት ኮሚሽነር ገለጹ። የአፍሪካ ህብረት ከፍተኛ ባለስልጣን ዓለም አቀፍ ማህበረሰቡ 200 ሚሊዮን ዶላር ገደማ በአስቸኳይ ካልሰጠ የሶማሊያ ሰላም አደጋ ውስጥ እንደሚወድቅ አሳሰቡ። በኒውዮርክ እየተካሄደ ካለው የተባበሩት መንግስታት ድርጅት 80ኛ ጠቅላላ ጉባኤ ጎን ለጎን በተከናወነው ውይይት ላይ ይህንን ማሳሰቢያ የሰጡት የህብረቱ ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ናቸው። ሊቀመንበሩ በንግግራቸው ሶማሊያ ከዕዳ እፎይታ በጸጥታው ምክር ቤት መቀመጫ እስከምታገኝ ድረስ መሻሻሉን ማሳየቱን ጠቅሰው ይሁንና አልሸባብ አሁንም ሀገሪቱ ስጋት መሆኗን አስረድተዋል። ንግግራቸውንም ሲቀጥሉ ሶማሊያ ይህንን አደጋ ብቻዋን ልትቋቋመው አትችልም። በአስቸኳይ በቶሎና በዘላቂነት ዓለም አቀፍ የፋይናንስ ድጋፍ ካላገኘች እያስመዘገበችው ያለው ስኬቶች በሙሉ ገደል መግባታቸው አይቀሬ ነው ብለዋል። ያሉት ሊቀመንበሩ አዲስ የተመሰረተው የአፍሪካ ህብረት የሶማሊያ ሰላም አስከባሪ ኃይል ለያዝነው ዓመት 196 ሚሊዮን ዶላር በጀት መመደቡን አስታውቋል። ከዚህ ውስጥ የአፍሪካ ህብረት የሰላም ፈንድ ካወጣው 20 ሚሊዮን ዶላር በስተቀር እጃቸው ላይ የገባ ገንዘብ እንደሌለም ጠቅሰዋል። የተባበሩት መንግስታት ድርጅት የአውሮፓ ህብረትና ሌሎችም ሀገሮች በገቡት ቃል መሰረት የሚያስፈልገውን ገንዘብ በፍጥነት እንዲያስገቡም አሳስበዋል። መረጃውን ስናጠናቅር ዘሀበሻን ቲክቫህንና ኢቲቪ ኒውስን ተጠቅመናል። ውድ የዩቲዩብ ቻናል ቤተሰቦቻችን ሰብስክራይብ ማድረጋችሁን እንዳትረሱ።